ራስ መሆን ጥቅሙ ደግሞ ለራስ ነው። ምንም ማንንም አይጎዳም። እና ለራሳችሁ የምታደርጉት ነገር ደግሞ ጥቅማችሁ ለራሳችሁ ነው የሚመጣው። ስለዚህ ራሳችሁ ሆኑ ውዶቼ። ሰላም ሰላም ውዶቼ፣ ሰላማችሁ ዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደምን ከረማችሁ? ውድ የዓለምነሽ ዩቲዩብ ተከታታዮቼ እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ የኔ ቆንጆች። በቪዲዮ ከመጣሁ ቪዲዮ ከፖስቱ ቆይ ላይቭ ላይ ነው ብዙ ጊዜ የሚገባው እና እንደዚህ አይነት ቪዲዮዎች ለመስራት አይዲያው ያኔ ይጠፋል። ግን ያው ላይቭ ላይ ደግሞ ለሰብስክራይቡም ለምንም ላይቭ ላይ ነው የሚሻለው እና አሁንም በድጋሚ ነግራችኋለሁ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱኝ። ቤተሰቦቼ አሳድጉኝ፣ በርቺ እያላችሁ አበረታቱኝ። እና ስራ እንዴት ነው በእናንተ ጋር? በእኔ ጋር በእውነት እግዚአብሔር ይመስገን። እንግዲህ ዛሬ ይዤ የመጣሁት አይዲያ ራስን መሆን እና በራስ መተማመን እና ራስን መሆን እንዴት ነው? በራስ የምንተማመነው እንዴት ነው? ራሳችንንስ በራሳችን እንዴት ነው ከፍ የምናደርገው? ለምንስ ራሳችንን ስናሞግስ ወይም ደግሞ ራሳችንን ከፍ ስናደርግ በሰዎች የይሉኝታነት የሚያጠቃን? በራሳችን የመተማመን ኃይል ካለን ሰዎች ስለሚሉ ነገሮች ማሰብ አይጠበቅብንም። ስለዚህ ራስ መሆን ማለት ይሉኝታን እኛ ላይ አለማምጣት ማለት ነው። ይሉኝታ በነገራችን ላይ ይሉኝታ ሰባሪ ነው፣ ኃይላችንን የሚሰብር ነው። ሰው ምን ይለኛል፣ ሰው ይሄን ባደርግ ሰው ምን ይለኛል የሚለው ነገር እውነት ለመናገር አብሶ በእኛ ጋር በጣም የሚያጠቃን ነገርም ከሚያጠቁም በሽታዎች አንዱ ይሉኝታ ነው። ስለዚህ ሰው ለሚላችሁ ነገር ሳይሆን ራሳችሁ ከሚወቅሳችሁ ሰው ቢወቅሳችሁ ይሻላል። ለምሳሌ እኔ የሆነ ነገር አጥፍቼ በራሴ ያደረኩት ነገር ከሆነ ማንም ምንም ቢለኝ ምንም አይመስለኝ። ለምን ራሴ እስካደረኩት ድረስ የራሴ ባህሪ ወይም ደግሞ ራሴ የማደርጋቸው ነገሮች አውቄ እስከሆነ ድረስ የማደርጋቸው ሰው ምን ይሉኛል የሚለው ነገር አያጠቃኝም። ለምሳሌ እኔ ራሴን አሞግሳለሁ፣ ራሴን አደንቃለሁ። በቃ ራሴን ከፍ አድርጌ ነው የማየው ከሰዎች ወይም ደግሞ ራሴን ከሰው ጋር አላመሳስልም። ለምን ነው ራሴን ከሰው ጋር ማላመሳስለው? እኔ ነኝ፣ በቃ እነሱም ደግሞ እነሱ ናቸው። እኔ የማደርጋቸው ነገሮች ለእኔ ነው የሚጎዱት የሚጠቅሙት። እነሱ የሚያደርጓቸው ነገሮች ደግሞ ለእነሱ ነው የሚጎዳቸው የሚጠቅማቸው። ስለዛ ብዛት ይሉኝታ አጥቂያችን ነው። አብሶ አበሻ በይሉኝታ ነው የሚጠቀሙ። ከሌ ምን ይለኛል፣ ከሌ ይሄን ባደርግ ቤተሰብ ምን ይለኛል፣ ይሄን ባደርግ ጓደኛ ምን ይለኛል፣ ይሄን ባደርግ አታ መደናነቅ እንኳን የተለመደ ባህሪያችን አይደለም። አንድ ሰው እኔ ራሴን ከፍ አድርጌ ካየ ወይስ ደግሞ ራሷ መቆለል ነው ምናምን የሚሉ ባህሪዎች አሉብን እኛ ላይ ማለት ነው። በነገራችን ላይ እኔ ራሴን ሰው እንዲያደንቀኝ አልፈልግም ስላችሁ አልጠብቅም። ከዛ ሰው የቅርቤም ሆነ የሩቄ ሰው እንዲያደንቁኝ አልጠብቅም ነው እንጂ መደነቅ አልፈልግም አይደለም። አሁን እኔ እያልኩ ያለሁት ግን ራሴን ካደነቅኩኝ በቃ ሌላ ሰው አደነቀኝም አላደነቀኝም የበታችነት ስሜት አይሰማኝም። እኔ ራሴን ሆኜ የራሴን ስራ ወይም ደግሞ የራሴ የሚያስደስተኝን ነገር እስከሰራሁ ድረስ ሰው ይሄን ይሉኛል፣ ይሄ እኮ ለሰዎች አያስደስታቸውም ምናምን የሚባለውን ነገር ወደ ኋላ ተውት። ለምን ሰውን በእናንተ ማስደሰት አትችሉም። በነገራችን ላይ ሰው መደሰት የሚችለው በራሱ ባደረገው ነው እንጂ እናንተ ባደረጋችሁት ነገር የሚደሰተው ወይ አንዴ ወይ ሁለቴ ነው። ሰው በሰው መደሰት አይችልም። እስከ መጨረሻው መደሰት የሚችለው በራሱ አይዲያ ወይም ደግሞ በራሱ ሀሳብ ብቻ ነው። የሰዎች ሀሳብ ሊመቹን ይችላሉ። ሞር ግን እኛ የእነሱን ሀሳብ ይዘን ግን የራሳችንን ብንሰራበት ብዬ አስባለሁ። እና አንዳንዴ እከሌ እኮ እንደዚህ በቃ አይደለም እከሌ እንዲህ ናት ልንል እንችላለን፣ ልናደንቅ እንችላለን። ግን
የራሳችንን እይታ ለራሳችን ሰዎች። በነገራችን ላይ እኛ ሰዎች ስንባል በእርግጥ ሰውን ያናህል የማድነቅ እንትሉ የለም ፍላጎት። ሰውን ከማድነቅ ይልቅ መንቀፉ ነው የሚቀለን አይደል? አሁን ይሄን ቪዲዮ ስሰራ ለምሳሌ ይሄን ቪዲዮ እየሰራሁ ነው አይደለ? እኔ ከተነጋገርኳቸው ይልቅ ሌላ እንደዚህ ብታደርጊው ነበር የሚል ከኋላ ኮሜንት ሊመጣ ይችላል። ሰዎች የሚሉትን ነገር በትንሽ ላስተካክለው እችላለሁ እንጂ እነሱን መሆን አልችልም። ሰው እኔን ካልመሰለ እንኳን ደስ አይለኝም አይደለ? ሀሳባችን እንኳን ካልገጠምልን አንስማማም፣ እንከራከራለን አይደለ እንዴ? በቃ የዛ ሀሳብ ከሆነ ሀሳብ ነው እኮ ይሄን ነገር አልወደውም እንዴ፣ እንዴት አትወጂውም ምናምን በቃ ለምን አትወጂውም እንዴ? በቃ አልወደውም፣ እንዴት ይሄ ነገር ይጠላል ብሎ የሚከራከሩ ሰዎች አሉ። እኔን ሆኝ የሚሉ ሰዎች ማለት ነው። ይሄ ነገር እኮ ጥሩ አይደለም ላንቺ፣ ይሄ ነገር መጥፎ ነው ምናምን። ያ ምክር መጥፎ ነው እያልኩኝ አይደለም፣ የሰው ምክር መጥፎ ነው እያልኩኝ ሳይሆን ሰዎች እኛን ሆኖ አትበሉ። በቃ እራሳችሁን ሆኑ። ሰው ለመሆን ደግሞ አትሞክሩ። የሰው ልጅ ሰው ለመሆን ከሞከረ ደካማ ነው በእኔ አስተሳሰብ። እኔ እኮ ከሌን መሆን እፈልጋለሁ፣ እኔ እኮ እንደ ከሌ እንደዚህ መሆን እፈልጋለሁ። በነገራችን ላይ የስራ መንፈሳዊ ቅናት እና ያ ሰውዬ የሆነውን ማግኘት የሚፈልግ ሰውና ያ ሰውዬ የሚሰራውን ስራ ሰርቶ ለማደግ የሚፈልግ ሰው አንድ አይደለም። ለምን አንድ የማይሆንበት መንገድ በሚሰራ ሰው መቅናት ጥሩ ነገር ነው፣ ግን ያ ሰውዬ ባገኛቸው ነገሮች መቅናት ይሄ ጥሩ አይመስለኝም በእኔ ሀሳብ። ስለዚህ ሰዎች ሰውን ከመምሰላቸው በፊት የሰውን ባህሪ ከመውሰዳቸው ወይም ደግሞ የሰውን ባህሪ ለራሳቸው አምጥተው እኔ እንደ ከሌ መሆን አለብኝ ከማለታቸው በፊት ራሳቸውን መሆን አለብን እና ደግሞ የበታችነት ስሜት እንዳይሰማችሁ ከፈለጋችሁ ራሳችሁን ሁኑ እና ሰውን ለመሆን አትሞክሩ። እንደ ሰው ለመስራት ጣሩ፣ ግን እንደዛ ሰውዬ እንዳገኘው ያ ሰውዬ ያገኘውን ነገር እናንተ እንድታገኙ አትጣሩ። ምናልባት ያ ሰውዬ እንደ እድል አግኝቶ ያ የሰራው ሰው እንደ እድል አግኝቶ ሊያገኝ ይችላል። እናንተ እሱ የሰራውን ሞክራችሁ ላታገኙ ትችላላችሁ። በዛን ሰዓት እሱ እንዴት አድርጎ ነው እሱ ይሄን የሆነ ነገር አድርጎ ነው እኮ ያገኘው ምናምን ልትሉ አትችሉ። ሁሉም የየራሱ የሆነ ነገር አለው። ስለዛ እኔ ራስን መሆን ማለት በቃ የራስ አይዲያ፣ የራስ አስተሳሰብ፣ ራሴ የማስባቸውን ነገሮች መፈጸም፣ ራሴ የሰራሁት ነገር ያስደስተኛል። ከሰው ጋር አምጥቼ የሰራኋቸው ነገሮች፣ የሰውን ሀሳብ ተቀብዬ የሰራኋቸው ነገሮች ምናልባት ለእኔ መውደቂያም ሊሆኑ ይችላሉ። ስለዛ እና ደግሞ ሰዎች እንትን አያጥቃችሁ፣ ይሉኝታ አያጥቃችሁ። የምትሰሩትን ነገር ልባችሁ አምኖበት አሚሯችሁ ተቀብሎበት ከሆነ ስሩ። በቃ ምንም አይነት ነገር ይሁን ብቻ ልባችሁ ይማን አሚሯችሁ ይቀበልላችሁ። ግን ያ ሰው ስለሰራው ብቻ ወይም ደግሞ ሰው ምን ይለናል ላይ ይሄን ስራ መስራት አንችልም፣ ለምን ሰዎች ይሰድቡናል ወይም ደግሞ ሰዎች ያንጓጥጡናል ብላችሁ የምትሉ ከሆነ ይሄ ለህይወታችሁ መሰበር ወይም ደግሞ ለህይወታችሁ መውደቅ ነው የሚሆንባችሁ። የሰው ልጅ የሚወድቀውም አንዴ ነው። በነገራችን ላይ ሰው በህይወቱ አንዴ ከወደቀ ለመነሳት በጣም ይከብዳል በእውነት። እና ሰው ጥፋት መሆኑን እንኳን ቢነግራችሁ ልባችሁ እስካመነበት ድረስ ሂዱበት። በቃ የራሳችሁን ሀሳብ የራሳችሁን እምነት ይዛችሁ በራሳችሁ መተማመን። በቃ ሰው በራሱ ሲተማመን ሁሉም ነገር ይሳካለታል። ከዛ እናንተ ስትነሱ ፈጣሪን ከጎናችሁ ታደርጉና የራሳችሁን ሀሳብ ብቻ የሰው ሀሳብ የምትቀበሉ ከሆነና በራሳችሁ መተማመን ከሌላችሁ እመኑ ትወድቃላችሁ። እና ደግሞ የሰው ሀሳብ ወይም ደግሞ የሰው አስተያየት የምትቀበሉ ከሆነ የዛን የሰው አስተያየት ይዛችሁ
የምትጓዙ ከሆነ መጨረሻችሁ ውድቀት ነው። ለምን? ሀሳብ የራስ ሀሳብ ብቻ ነው ጥሩ ነገር፣ መንገድም የራስ መንገድ ብቻ ነው ጥሩ ነገር። ምናልባት አንድ ሰው በዚህ ጋር እንሂድ በዚህ ጋር እንሂድ ቢላችሁ ትክክለኛ መንገዱን የምታውቁት እናንተ ልትሆኑ ትችላላችሁ። ስለዚህ አቋራጭ ነገሮችንም አትጠቀሙ። የራሳችሁን መንገድ ብቻ፣ የራሳችሁን ፍለጋ ብቻ፣ ራሳችሁን የሚያስደስታችሁን ነገሮች ብቻ ከይሉኝታ ውጪ። ይሉኝታን ደግሞ በጣም ጥሉት። በቃ በራሳችሁ ኩርት ብላችሁ ይህን ነገር ባደርገውም እኮ በቃ አያቅተኝም ብላችሁ ልባችሁን ደንደን አደርጋችሁ ተነሱ። የራሳችሁ የሆነ ነገር ብቻ ያዙና የራሳችሁን ሀሳብ ከሰውም እኮ አንስታችሁ ከኔ እንደዚህ እየሰራ ነው ያዋጣኛል አምናችሁበት ከሆነ ስሩ። ግን ያ ሰው ስላዋጣው ብቻ ከሆነ የምትሰሩት ትወድቃላችሁ። አንዴ ነው የሰው ልጅ የሚወድቀው። ምናልባት መነሳት ሊኖር ይችላል። በምትነሱበት ሰዓት የምትደገፉበት ነገር ልታጡ ትችላላችሁ። ያኔ ማንም ሰው ያነሳችሁ። ያኔ ባደረጋችሁት ነገር ትጸጸታላችሁ። ምን አለ ያን ሰው ባልሰራ፣ ምን አለ ያን ሰው አይቼ ስራ ባልጀምሩ፣ ምን አለ ይሉኝታን ባልፈራ የሚል ጸጸት ላያችሁ ላይ። ግን በራሳችሁ ያደረጋችሁት ነገር አይጸጸታችሁም። ለምን? ሞክራችኋል፣ አልተሳካላችሁም። በራሳችሁ ሀሳብ ሞክራችሁ ካልተሳካላችሁ ደግሞ ሌላ ትሞክራላችሁ። በሰው ሀሳብ ተነስታችሁ ከሆነ የምትሞክሩት ጸጸቱ አይለቃችሁ። ለምን? የሰውን ሀሳብ ሰርቃችሁ ይሉኝታን ፈርታችሁ ይሄ ነገር ለሰዎች ጥሩ አይደለም ብላችሁ አስባችሁ የምታመጡት ነገር በኋላ ለውድቀታችሁ መጥፎ ነው የሚሆንባችሁ። ስለዚህ የራሳችሁን ሀሳብ እየተከተላችሁ ራሳችሁን ሁኑ እና ደግሞ በቃ ማንም ሰው ምን ይለኛል፣ ራሳችሁን ከፍ እያደረጋችሁ ሂዱ። አብሶ ሴቶች እከሌ ጠላኝ፣ እከሌ ወደደኝ፣ እከሌ እንደዛ አደረገኝ የሚሉ ነገሮችን ተዋቸው። ምንም አይጠቅማችሁም። ሰው ከወደዳችሁ ወደዳችሁ፣ ሰው ወደ ህይወታችሁ ከመጣ መጣ፣ በቃ ከሄደ ደግሞ ሄደ፣ ሸኙት፣ በቃ አለቀ። እንደዛ እያደረጋችሁ ኑሩ። ለሄደው ማልቀስ፣ ለመጣው ማጎርጎር ጥሩ አይደለም። ይሄ እንደዚህ አይነት ነገሮች ጥሩ አይመጡም፣ ለእናንተም ጥሩም አይደለም። ስለዛም ራሳችሁን ሆኖ ላለሁኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አሁንም በድጋሚ እንዳትረሱ። አለሜነሽ ነኝ። ባይ ባይ።